ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ተከታታዮች። በትግራይ ክልል በተለያዩ አካባቢዎች ፊታቸውን በጭንብል ወይም ማስክ የሸፈኑና የክላሽንኮቭ ጠመንጃዎች የታጠቁ የክልሉ ወታደሮች ወጣቶችን ካሉበት ቦታ እያሳደዱ ወደ ውትድርና እየወሰዱ መሆኑን የሚገልጹ መረጃዎች በስፋት እየወጡ ይገኛሉ። ቀደም ሲል በገጠር ቀበሌዎችና መንደሮች ተወስኖ የነበረው ይህ የግዳጅ ምልመላ አሁን ላይ ወደ ዋና ዋና ከተማዎች መሸጋገሩ የዓይን እማኞችና የአካባቢ ነዋሪዎች ይገልጻሉ። ዛሬ በዚህ ዘገባችን ይህ ድርጊት እንዴት እየተፈጸመ ነው፣ የነዋሪዎች ስጋት ምንድን ነው የሚለውን በዝርዝር እንመለከታለን። አብራችን ቆዩ። ታማኝ ምንጮችና ከአካባቢው የሚወጡ መረጃዎች እንደሚያመለክቱት ይህ የአስገዳጅ ውትድርና ዘመቻ መጀመሪያ የተጀመረው በገጠራማው የትግራይ ክልሎች ነበር። በገጠር አካባቢዎች የሚገኙ ወጣቶች በድንገተኛ ወረራና በተለያዩ ጫናዎች ወደ ማሰልጠኛ ተቋማት እንዲገቡ ሲደረግ ቆይተዋል። ነገር ግን አሁን ላይ ስልቱ ተቀይሯል። ድርጊቱ በቀጥታ ወደ ከተማ ማዕከላት መጥቷል። የዓይን እማኞች እንደሚሉት ታጣቂዎቹ ማንነታቸው ለመደበቅ ፊታቸውን በማስክ ወይም ጭንብል እየሸፈኑ የጦር መሳሪያ በመያዝ ወጣቶች ሊገኙበት የሚችሉ ቦታዎች፣ የመኖሪያ ቤቶችንና ድንገተኛ ከመንገድ ተደብቀው በመጠበቅ ወጣቶች በኃይል እያፈኑ በመውሰድ ላይ ይገኛሉ። ይህ አካሄድ በከተማ ነዋሪዎች ዘንድ ከፍተኛ ድንጋጤና ስጋት ፈጥረዋል። እንዲሁም ሴቶችን በኃይል በመውሰድ ብር እየተቀበሉ መልቀቅ እንደጀመሩ መረጃዎች ያሳያሉ። በአሁኑ ሰዓት የትግራይ ሕዝብ በከፋ ችግር ውስጥ እንዳለ ምንጮች ያመለክታሉ። ይህ የግዳጅ ምልመላ የሚካሄድበት መንገድ እጅግ አሳሳቢ መሆኑን ነዋሪዎች ይናገራሉ። ታጣቂዎቹ ወጣቶቹ ያሉበትን ቦታ በመሰለል ድንገት በመክበብና የማምለጫ መንገዶችን በመዝጋት ነው ድርጊቱን የሚፈጽሙት። ወጣቶች እንዳያመልጡና ድምፃቸውን እንዳያሰሙ ለማድረግ የጦር መሳሪያ እንደ ማስፈራሪያነት እየተጠቀሙበት ይገኛል። በዚህም ምክንያት በርካታ ወጣቶች ከቤት መውጣት አቁመዋል። የተለመደውን የዕለት ዕለት ውሏቸውን የመከወን መብታቸውን ተገድበዋል። ብዙዎች ታጣቂዎች እንዳያገኟቸው በመስጋት በቤታቸው ተደብቀው በመኖር ይገኛሉ። ከቤት መውጣት አልቻልንም፣ በማንኛውም ሰዓት ተደብቀን ለመኖር ተገድደናል ሲሉ ስማቸውን ሊጠቀሱ ያልፈለጉ ነዋሪዎች ስሜታቸውን ይገልጻሉ። ይህ ድርጊት የወጣቶችን ሕይወት ብቻ ሳይሆን የቤተሰቦቻቸውን እና አጠቃላይ የማህበረሰቡን ሰላም እያደፈረሰ ይገኛል። ወላጆች ልጆቻቸው በማንኛውም ሰዓት ፊታቸውን በሸፈኑ ወታደሮች እንዳይወሰዱ በመስጋት በከፍተኛ ጭንቀት ላይ ይገኛሉ። በተለይም ከዚህ ቀደም ከነበረው አስከፊ ጦርነት ገና ያላገገመው የትግራይ ማህበረሰብ አሁን ደግሞ እንዲህ አይነት አዲስ የግዳጅ ምልመላ መምጣቱ ቁስሉን እያደሰው ነው በማለት ታዛቢዎች ይናገራሉ። ከፕሪቶሪያው የሰላም ስምምነት ማግስት ህዝቡ ወደ መደበኛ ህይወቱና ወደ ሰላም ይመለሳል ተብሎ ቢጠበቅም እንዲህ አይነት የአስገዳጅ ውትድርና ሪፖርቶች መውጣታቸው በክልሉ ዘላቂ ሰላም እንዳይሰፍን ተጨማሪ እንቅፋት እየሆነ ነው በማለት የሰብአዊ መብት ተሟጋቾች ድምፃቸውን እያሰሙ ይገኛሉ። በትግራይ ክልል በተለይ በከተሞች አካባቢ እየታየ ያለው ይህ ፊትን በመሸፈን ወጣቶችን በኃይል የመውሰድ እንቅስቃሴ ወዴት ያመራል? የክልሉ አመራርስ ለምን ይህንን ስልት መረጠ? የሚለውን ለብዙዎች ጥያቄ ሆኖ ቀጥለዋል። እኛም ጉዳዩን በቅርበት በመከታተል አዳዲስ መረጃዎች ሲኖሩ የምናሳውቃቸው ይሆናል። እናንተስ ስለዚህ ጉዳይ የምታውቁት ተጨማሪ መረጃ አለ? በአካባቢያችሁስ ተመሳሳይ ድርጊት ተስተውለዋል? አስተያየታችሁን በኮሜንት መስጫው ላይ አጋሩን። ቻናላችንን ሰብስክራይብ በማድረግ እና የደውል ምልክቱን በመጫን ወቅታዊ መረጃዎችን በፍጥነት ያግኙ። ስለተከታተላችሁን እናመሰግናለን። ሰላም።